የአርሰናሉ አሰልጣኝ ሚኬል አርቴታ ትናንት ቶተንሃምን 4-1 ካሸነፉ በኋላ በሰጡት አስተያየት ቡድኑ ባሳየው ብቃት በጣም ደስተኛ ነኝ፣ ተጫዋቾቼ ምስጋና ይገባቸዋል። ይህ የእንግሊዝ ፕሪሚየር ሊግ ነው። እስከ መጨረሻው ድረስ ፉክክር እንደሚኖር እናውቃለን። ከወልቭስ ጨዋታ በኋላ ሁላችንም ተበሳጭተን ነበር። ዛሬ አሸንፈናል፣ መቀጠል አለብን። ቪክቶር ጊዮኬሬሽ ድንቅ ብቃቱን አሳይቷል። በሁሉም ነገር ደስተኛ ነኝ። ለቀጣዩ ጨዋታ መዘጋጀት አለብን ሲሉ አርቴታ ሐሳባቸውን አጋርተዋል። የቶተንሃሙ አሰልጣኝ ኢጎር ቱዶር በበኩላቸው አርሰናሎችን እንኳን ደስ አላችሁ ማለት ፈልጋለሁ። ማሸነፍ ይገባቸዋል። ቡድኔ በችግሮች የተሞላ ነው። ስለዚህ ጊዜ ያስፈልገኛል ሲሉ ኢጎር ቱዶር ተናግረዋል። የቀድሞ የቶተንሃም፣ ቦርንመዝ፣ የሊቨርፑል እና ሳውዝሃምፕተን ተጫዋች የነበረው ጄሚ ሬድናፕ ሐሳቡን አጋርቷል። ከትናንትናው ጨዋታ በኋላ የስፐርስ ተጫዋቾች የሚያደርጉትን የማያውቁ ናቸው። አዎ ቡድን ውስጥ ጉዳት አለ፣ ሁላችንም እናውቃለን። ግን በዚህ ጨዋታ ላይ የመሰለፍ እድል ያገኙ ተጫዋቾች ብቃታቸውን ማሳየት አልቻሉም። ቡድኑ አሳፋሪ እንቅስቃሴን ማድረግ ችሏል የሚለው ሬድናፕ ቶተንሃምን ከመውረድ ለመታደግ ኢጎር ቱዶር ወደ ክለቡ መምጣት ችለዋል። ሁላችንም ይህን ነገር ማየት አለብን። ቡድኑ ውስጥ ተነሳሽነት የለም። አርሰናል ግን በቃ የተለየ ቡድን ነው ሲል ጄሚ ሬድናፕ ተናግሯል። የቀድሞ የአርሰናል ተጫዋች የነበረው ኮከቡ ቴሪ ሆንሪ የአርሰናል ተጫዋቾች ያደረጉት ነገር አስደስቶኛል፣ ኩራትም ተሰምቶኛል። በዚሁ የአሸናፊነት መንገድ መቀጠል አለባቸው። ኤዘና ዮኬሬሽ ጥሩ የሚባል ብቃትን አሳይቷል። ሂንካፔ በየጨዋታዎቹ የሚያደርገው ነገር የማይታመን ነው። ቶተንሃምን ማሸነፍ ሁሌም ቢሆን ያስደስታል ሲል ሄንሪ ገልጿል። የቀድሞ የቼልሲ ተጫዋች የነበረው ሐሰል ባንክ አርሰናል ዋንጫውን ለማንሳት የተቃረበ ይመስለኛል ሲል ተናግሯል። ሚኬል አርቴታ ጥሩ ቡድን ገንብቷል። የክለቡ አመራሮችም በክረምቱ የዝውውር መስኮት ረብጣ ሚሊዮን ፓውንዶችን አውጥተው ወሳኝ የሚባሉ ተጫዋቾችን ማስፈረማቸው ትክክለኛ ውሳኔ እንደሆነ እያየን እንገኛለን። ኤብሬቼ ኤዘ፣ ቪክቶር ዮኬሬሽ እና ሂንካፔ ድንቅ ብቃታቸውን በትናንትናው ጨዋታ ላይ ማሳየት ችለዋል። ከምንም በላይ ከቀድሞ ክለቤ ቼልሲ ጋር በሚቀጥለው ሳምንት የሚደረገው ጨዋታ ሁሉንም ነገር ይወስናል። አርሰናል ግን እጅግ በጣም ጠንካራ ቡድን መሆኑን እያየን እንገኛለን። ለሚኬል አርቴታና ለተጫዋቾቹ ክብርና ምስጋና ሊደርሳቸው ይገባል። ጫናውን ተቋቁመው ስፐርስን ማሸነፋቸው ሊያስደንቃቸው ይገባል። አርሰናል ዋንጫውን ለማንሳት ተቃርቧል። ግን ቀጣይ ሳምንት የሚደረገውን ጨዋታ መጠበቅ አለብን ሲል ሐሰል ባንክ ሐሳቡን ገልጿል። ዛሬ ምሽት 5 ሰዓት ላይ በሂል ዲንኪንሰን ኤቨርተን ከማንቸስተር ዩናይትድ የሚያደርጉት ጨዋታ ይጠበቃል። ማይከል ካሪክ እንደተናገረው ከባድ ጨዋታ ይሆናል። ኤቨርተን ጠንካራ ቡድን ነው። ጨዋታውን ለማሸነፍ ጥረት እናደርጋለን። ማውንት ወደ ሜዳ ለመመለስ ተቃርቧል። ዴሊትን በተመለከተ ማቲያስ ዴሊት መታገስ ያስፈልገናል። ምክንያቱም ተጫዋቹ ጉዳት ላይ ይገኛል። በቅርቡ ይመለሳል ብዬ ተስፋ አደርጋለሁ። ሞይስ ታላቅ አሰልጣኝ ናቸው። 3 ነጥብ ያስፈልገናል። የማንቸስተር ዩናይትድ ተጫዋች ስትሆን ብቃትን በሚገባ አውጥተህ መጠቀም አለብህ። በቀጣይ የውድድር ዓመት ክለባችን በአውሮፓ መድረክ ላይ እንዲሳተፍ ሁላችንም ኃላፊነት አለብን የሚለው ማይከል ካሪክ ኤቨርተን ታላቅና ጠንካራ ቡድን ነው። አሰልጣኙም ልምድ አላቸው። ነገር ግን ዛሬ የግድ ጨዋታውን አሸንፈን ወደ ማንቸስተር ከተማ መመለስ እንፈልጋለን። በተጫዋቾቼ እምነት አለኝ። በአውሮፓ ሻምፒዮንስ ሊግ በቀጣይ ውድድር ዓመት ማንቸስተር ዩናይትድ ሲሳተፍ ማየት እፈልጋለሁ ሲል ማይከል ካሪክ ገልጿል።